ጤና ይስጥልን የክርስቶስ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን እያልን ዕለታዊ ስንክሳራችን እንደሚከተለው እናየዋለን እናቀርባለን ማለት ነው። ግን ከዛ ቀደም ብሎ በነገራችን ላይ የዛሬው ዕለታዊ ስንክሳር ምንድነው? አንደኛው አባታችን ቅዱስ ቄርሎስ ያረፈበት ዕለት ነው፣ የእሱ መታሰቢያ ዕለት ነው። ሁለተኛው ጉዳይ ግን ጌታችን ኢየሱስ ክርስቶስ በዛሬዋ ቀን ነው፣ የመጋቢት 22 ቀን ነው ሆሳዕና በአርያም እያሉ ድንጋዮችም ጭምር ሳይቀሩ የሰገዱለት ማለት ነው። እና በአህያው ውርንጭላ ተቀምጦ ወደ እንትን ያመራበት ነው። እሱን ዕለት አስመልክቶ ነው የዛሬው ስንክሳር ማለት ነው። ወደ ስንክሳሩ ከመግባታችን በፊት ግን አንድ እንደው መንፈሳዊ ሰው በሕይወት ሳለ ምን አይነት መርህ ሊከተል ይገባል የሚለውን በደንብ እንድናይ እንድናጤን የሚያስገድደን ማለት ነው። ማለት የሰው ልጅ እንደ እግዚአብሔር ፈቃድ ሲኖር እንዴት ይኖራል ነው። ከእግዚአብሔር ፈቃድ ሲወጣስ እንዴት ይኖራል ነው። አሁን ከእግዚአብሔር ፈቃድ የወጡትን ሰዎች ወይም የወጣ አንድ ግለሰብን በምሳሌነት አንስተን እንደሚከተለው እንየው። ለዚህ ሀሳብ በነገራችን ላይ ቆስቋሽ የሆነ ነገር ያበረከተው ተስፉ ኢትዮጵያ ልታሰብ የሚባል ግለሰብ አለና በጣም በርካታ ነገሮችን ይጽፍ ነበረ። በጣም ጎበዝ ጸሐፊ ነው። የተለያዩ ሀሳቦችን ያቀርባልና መንፈሳዊ ነገሮች ላይም ጥሩ የሆነ የነቃ ተሳትፎ ያለው ግለሰብ ነውና እሱ የሆነች ሀሳብ ጭሮ አይቼ ነው ከዛም እሱን ነው የወሰድኩት ማለት ነው። እንግዲህ በዚህ ዓለም ላይ ማይክል ጃክሰን የሚባል አንድ ዘፋኝ ነበረ። ያው ሁላችንም እናውቀዋለን ብዬ አስባለሁ። ምክንያቱም ሰውየው ቢያልፍም ስራዎቹ ያው እንግዲህ ቀጥለዋል ማለት ነው። የዛ የጥልቁ መንፈስ ውጤት የሆኑት ናቸው ስራዎቹ። እንግዲህ ይህም ሙዚቀኛ ማንሳት ያስፈለገኝ አንዳች መንፈሳዊ ነገርም ስለምንማርበት ነው። ምክንያቱም የሱ ህይወት መንፈሳዊ ነገር ያስተምራል እያልኩኝ ሳይሆን እሱ የሄደበት መጠን የለቀቀ እርምጃ ለአንድ በእግዚአብሔር ታምኖ የሚኖር ሰው እንዴት ማሰብ አለበት የሚለውን በጥቂቱም ቢሆን ያመላክታል ማለት ፈልጌ ነው። ወይም ደግሞ የዚህ ዓለም ሩጫ እንዴት እግዚአብሔርን እንደሚያስረሳ እንድናየው ፈልጌ ነው። እንግዲህ ማይክል ጃክሰን ለ150 ዓመታት ያህል መኖር ይፈልግ ነበር። ነገር ግን በዚህንን የ150 ዓመት እድሜውን ለማስቀጠል ሲል 12 ሐኪሞችን በቤቱ ቀጥሮ በየቀኑ ከራሱ ጸጉር እስከ እግሩ ጥፍር ድረስ ይመረመር ነበር። የሚመገበው ምግብ ከመመገቡ በፊት በላቦራቶሪ ይመረመርለት ነበር። ከዚህም በተጨማሪ 15 ሰዎች ደግሞ መስራት ስላለበት የሰውነት እንቅስቃሴ ይቆጣጠሩታል። እንግዲህ ፊዚካሊ ያለውን ነገር ማለት ነው። ጡንቻዎቹ ምኖቹ በስነ ስርዓት እንዲሰሩ እና ለሱ የ150 ዓመት እቅድ ቀጣይነት በተሳካ ሁኔታ እንዲቀጥል ማለት ነው። የሚተኛበት አልጋ ትልቅ ቴክኖሎጂ በመጠቀም እንግዲህ የመኝታ ቤቱን ኦክሲጅን መጠኑን ያስተካክል ነበር። እንግዲህ አስቡት ታውቃላችሁ፣ እግዚአብሔር የሰው ልጅ እንደዚህ ለራሱ በዚህ ልክ ሲጨነቅ ከእግዚአብሔር በላይ ማለት ነው። እግዚአብሔር ለሱ ከሚጨነቅለትም በላይ ማለት ነው እና ውጭውም አጋጣሚ ከሰውነቱ አንዱ ከተጎዳበት የሰውነት አካል የሚሰጡ ሰዎች ዘወትር በተጠንቀቅ ይቆማሉ። ለምሳሌ ይሄ ማለት ነው ኩላሊቱ ቢጎዳ ወይ ምናምን ወይ ጉበቱ ቢጎዳ ሁሉ ሊሰጡ የሚችሉ በነፃ ራሳቸውን አሳልፈው የሚሰጡ አይንም ቢሆን አሳልፈው የሚሰጡ ሰዎች ከውጪ እንደ ትርፍ ተቀምጠውለታል ማለት ነው። ለዚህ ሰውዬ 150 ዓመት ሲባል ይሁላ ሲሆን ማይክል ጃክሰን 150 ዓመት የመኖር ህልሙ እንዳለ ሆኖ ነገር ግን ሊሳካለት አልቻለም። እንግዲህ ሁላችንም እንደምናውቀው በሰኔ 25 2009 ዓመተ ምህረት በነጮቹ ማለት ነው በ50 ዓመቱ ልቡ መስራት አቆመ። የነዛ 12 ሐኪሞች ርብርብም ሊሰራለት አልቻለም እና ከዚህ በላይ ደግሞ የሎስ አንጀለስ እና የካሊፎርኒያ ሐኪሞች ጥምረት ለዚህ ሰውዬ ህይወት መቀጠል ያመጣለት አንዳች ለውጥ የለም ማለት ነው። የእድሜውን አጋማሽ በሐኪሞች ክትትል የሚጓዘው የ150 ዓመት የመኖር እቅድ የነበረው ማይክል ጃክሰን በ50 ዓመቱ አሸለበ ማለት ነው። የማይክልን የመጨረሻ የምድር ቆይታ በዓለም የምድር ቆይታው እንግዲህ በዓለም 2.5 ሚሊዮን ህዝብ በቀጥታ ተከታትሎታል ማለት ህልፈቱን በተመለከተ እንትን ሲል 2.5 ሚሊዮን ህዝብ ነው የታደመው ማለት ነው። በታሪክም በብዙ ሰው የታየ የቀጥታ ስርጭት ሆኖለታል። እንግዲህ ይቅርታ እዚህ ጋር ህልፈቱ ሳይሆን እንትኑ ቪዲዮዎቹ የታዩለት ነው እና በሞተም ቀን የዓለማችን ትልቅ ኢንተርኔት መፈለጊያዎች እነ ዊኪፒዲያ እነ አሎስ ተጨናንቀው መስራት አቁመው ነበር እንደሚታወቀው ማለት ነው። እንግዲህ ሰርች ያደረጉ የቀብር ስነ ስርዓቱ ነው 2.5 ሚሊዮን ህዝብ የተከታተሉት። አምሶሪ በጣም እያምታቷችሁ ስለሆነ እና በእንደዚህ አይነት ሁኔታ
ራሱን ለማቆየት በጣም መከራውን ያየ ማለት ነው። እግዚአብሔር ቢያምን ኖሮ እኮ 150 ዓመት አይደለም ከዛም በላይ የሆነውን ዓለም ነው ሄዶ የሚቀላቀለው ማለት ዝንተ ዓለም የማይጠፋበትን ነበር ሄዶ የሚቀላቀለው እና የሰው ልጅ ስጋውን ሲል እንዴት አድርጎ ከእግዚአብሔር እንደሚፋታ ማለት ነው። በሐኪሞች ብዛት በቃ እንዴት እንበለው። ማይክል ሞትን መፈተን አስበው ነበር፣ ነገር ግን ቀድሞ ፈተነው። እንግዲህ በዚህም ቁሳዊ ዓለም ምንም የማይዘው ሞት የሚፈትኑትን አብዝቶ ይፈትናል ቢባል ስህተት አይሆንም። እንግዲህ አሁን ይህን ልብ ብለን ስናስብ እንግዲህ ለምን ቁሳዊ ህይወትን አብልጠን እንወዳለን? በዚህ ዓለም ትልቅ የምንሮጥለት ነገር ምንድነው? ህይወታችን የሚነዳው ሀሳባችንን በመለወጥ ነው ወይስ ልብስና መልካችንን በመለወጥ? በህይወት ትልቁ ነገር ደስታ ነው። እንግዲህ ደስታ ሰላምና ባለን ነገር እርካታ ማግኘት ነው። እንግዲህ ደስታ ወይም ደግሞ በእግዚአብሔር ልባችንን ስንሞላ ነው። ስለዚህ ገንዘብ ማካበት ደስታ አያመጣም። ባለን ነገር መመካት ግን ደስታን ያመጣል ብለን ልናስብ እንችላለን። ባለን ነገር የምንመካው ምንድነው? መንፈሳዊ ሀብታችንን በልባችን ስናደርግ ማለት ነው። የሆነ ሆኖ ይቅርታ በጣም ጊዜያችሁን ተሻማችሁ። ወደ ዕለቱ ስንክሳር ገባለሁ ማለት ነው። ከዚህ ቀጥሎ የዕለቱ ስንክሳር ቀደም ሲል እንዳነሳውላችሁ ጌታችን ኢየሱስ ክርስቶስ ከሆሳዕና ወደ በአህያ ውርንጭላ ተቀምጦ ወደ ሆሳዕና የሄደበት ቀን ነው ማለት ነው። ስንክሳር ዙርሃ መጋቢት 29 ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 መጋቢት 22 በዚህች ዕለትም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል ይለናል። እንግዲህ ይቅርታ በጣም አድማጮቼ ከጀርባ አንዳንድ የሚረብሹ ነገሮች ገጥመውኝ ነው እና እንደገና አልጀምረው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 22 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩትን ትንቢት ይፈጸም ዘንድ ነው። ያዕቆብ በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጭላውንም በወይን አረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውንም ከእርሱ ጋር ነው፣ ስራውን በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሰዊያውን በዞረ ጊዜ ይህች ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀ አለ። ሰለሞንም የሕፃናት አንደበታቸውን የተቃናች ሆነች አለ። ሁለተኛውም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውንም በእጃቸው ውስጥ ነው አለ። ደግሞም መተኪያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተ ፋጊ ደረሰ። ደብረ ዘይት በሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደ ፊታቸው ወዳለ አገር ሄዱ። በገባችሁም ጊዜ ሰው ያልተቀመጠበት ያህል ግልገል ታገኛላችሁ፣ ፈታችሁም አምጡልኝ። ለምን ትፈታላችሁ የሚል ሰው ቢኖር ጌታ ይሻዋል በሉ። የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታ ይሻዋል አሉ። እነሱም ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጓዛቸውንም ጌታን አስቀመጡት። ጎዝጉዘው ጌታን አስቀመጡት። ልብሳቸውን በአህያው ግልገል ላይ ጎዝጉዘው ጌታችን አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊትም በኋላም ይሄዱ የነበሩ በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከ12 አርድእት ጋር ወደ ቢታንያ ወጣ። በነጋታውም ከቢታንያ በወጣ ጊዜ ተራበ።
በሩቅም ቅጠል ያለባትን በለስ አየ፣ በእርሷ ፍሬ ያገኝ ዘንድ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና። ለዘላለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚያዩበትን የሚገበያዩትን ያስወጣ ጀመረ። የለዋጮችንም ሰደቃቸውን ገለበጠ። እርግብ የሚሸጡትንም ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምና እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋታው እሑድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ የመድኃኒታችን የእስራኤል ንጉሥ የተባረከ ነው እያሉ እየጮሁ ተቀበሉት። ጌታችንም ኢየሱስ ክርስቶስም የአህያ ግልገል አገኘ፣ ተቀመጠበትም። እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞም ግን ደቀ መዛሙርቱ ይህን ነገር አላወቁም ነበርና ጌታ በተሰቀለ ጊዜ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲህም አደረጉለት። አልዓዛር ብሎ ከሙታን ለይቶ ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና። የሕፃናቱን ምስጋና ደግሞ አልዓዛርን ማስነሳቱን። የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብሃ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወቁም። ሌሎች ከእንጨቶችና ቅጠሎች እየቆረጠ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ጎዘጎዙ ነበር አለ እንጂ። ዮሐንስ ግን ለብቻው ለኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችንም ሕፃን ሆኖ ሳለ ወደ ግብጽ በወረደ ጊዜ ከእናቱ ብርክት ቅድስት ከሆነች ከእመቤታችን ድንግል ማርያምና ጋርና እስሙናይን ከሚባል አገር በደረሱ ጊዜ ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሂዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜም ወደ አየር ወጣ በረረች። ሂዳም በዚያች በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የሆሳዕናን ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእነርሱም ምስጋና ይሁን፣ በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። የንባብ ቤተሰቦች ስላዳመጣችሁን እጅግ አመሰግናለሁኝ። ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ተደራሽነቷ ይሰፋ ዘንድ ዛሬም በትህትና እንጠይቃለን። መልካም ጊዜ ለእናንተ ይሁን።